Amen. ወደላችሁ ወንድሞቼና እህቶቼ እንደምን ዋላችኋል? እግዚአብሔር አምላክን እጅግ አድርገን እናመሰግናለን። በዚህ ሰዓት ፈቃዱ ሆኖ ከቃሉ ያስተምረን ሁላችንንም በዚህ አይነት ሁኔታ እግዚአብሔር ስለሰበሰበን እግዚአብሔርን እጅግ አድርገን እናመሰግናለን። ዛሬ አብረን እንድናጠና ያሰብኩት ክብርህን አሳየን በሚል ርዕስ እግዚአብሔርና ሙሴ አብረው ያሳለፉትን ነገር በተመለከተ እንድናይ እወዳለሁ። እንግዲህ ያንን ስናይ የምንመለከተው ነገር አለ። እንግዲህ ሙሴ ክብሬን አሳየኝ ይላል። ግን እኔ በጣም ይገርመኛል። ይህንን ከማለቱ በፊት በጣም ብዙ ነገሮችን ሙሴ አይቷል። ካየ በኋላ ነው እንደዚህ አይነት ጥያቄዎች እየጠየቀ ያለው። ሙሴ ምን ማለት ነው? ለምን ይሄ ሆነ? ይህንንና የመሳሰሉትን ነገሮች አብረን እናያለን። የእግዚአብሔር መንፈስ እንዲያስተምረን ጸሎት እናድርግ። አባታችን እጅግ ጥልቅ ወደሆነው ቃል ልንሄድ ወደናል። መንፈስ ቅዱስ መጥቶ ካላስተማረን ግን ሊያስተምረን የሚችል ምንም ነገር እንደሌለ እናውቃለንና ቅዱስ መንፈስ እንዲያስተምረን አብረን ይሆን ይማተ እንድትናገረን ለምንሃለው። አትሌን ሁሉ እንግዲህ ይህንን ታሪክ በተመለከተ ስናይ ታሪኩን የጣት መጽሐፍ ላይ ገለጽ ስናደርግ የሙሴ ታሪክ እንግዲህ የሚጀምረው ዘጸአት መጽሐፍ ገለጽ ስናደርግ ዘጸአት ምዕራፍ 3 ቁጥር 10 ላይ እንግዲህ ትውልዱን እድገቱን ምን እንደሚመስል ታሪኩን ታውቃላችሁ። ወደዛ ላይ ነው። ግን ዘጸአት ምዕራፍ 3 ቁጥር 10 ላይ እግዚአብሔር እንደዚህ ነው ማለት ሙሴን ይጠራዋል። በል እንግዲህ ና ሕዝቤን የእስራኤልን ልጆች ከግብፅ ምድር እንድታወጣቸው ወደ ፈርዖን ልካቸው። ይሄ የእግዚአብሔር ጥሪ ነው ለሙሴ። ምንድን ነው ያለው? ሕዝቤን እስራኤልን እንድታወጣ ወደ ፈርዖን ልካቸው፣ ከባርነት ቤት እንድታወጣቸው ና ያለው። ናብለው ሲጠራ ያንን ምዕራፍ በደንብ አድርጋችሁ ልታነቡ ትችላላችሁ። እግዚአብሔርና ሙሴ ትልቅ ክርክር የገጠሙት እግዚአብሔር ማለት እግዚአብሔር ትሄዳለህ አለው። አልችልም እያለ ብዙ ነገሮችን ተናገረው። አልችልም እያለ ሲናገር እግዚአብሔር እኔ ከአንተ ጋር እሆናለሁ፣ እኔ ይህንን አደርግልሃለሁ፣ ይህንን እሰራልሃለሁ እያለው ሙሴ ወደዚህ ተግባር ወደዚህ ዓላማ እንዲገባ አድርጎት ይሄድናል። ሙሴ የእግዚአብሔርን ሕዝብ እስራኤልን ከግብፅ ባርነት አውጥቶ ወደ ከነዓን ምድር እንዲያስገባ የተጠራ ሰው ነበር። ለሙሴ የተሰጠው ስራ እጅግ በጣም ከባድ ስራ። የሙሴን ስራ ከባድ የሚያደርጉበት በጣም ብዙ ነገሮች አሉ። ከነዚህ መካከል የመጀመሪያው እስራኤላውያንን በተመለከተ ስናይ መጽሐፍ ቅዱስ ደጋግሞ ይናገራል። እግዚአብሔርም ደጋግሞ ይለዋል። ይህ ሕዝብ ይላል አንገተ ደንዳና
በአምኑ የሚገርሙ ነገሮች አላቸው። ውሃ አጣም ሲሉ ከድንጋይ ውሃ ፍልቆ ሲሰጣቸው የሚበሉት መና ይሰጣቸው የሚያስፈልጋቸው ነገር ሁሉ ሲሟላላቸው አይ የግስት ሽንኩርት ይሻላል ሁላ የተደረደሩ ይወሩት የነበሩ ሽንኩርት የሚያስፈልጋቸው እሱ ብቻ ማለት ነው። ማን የምንበላው ስጋ ይሰጠናል። አይናችን ይችን መና ብቻ ነው የምታየው ተጠየፈችው እያሉ የተናገሩ ሰዎች ነበሩ። በጣም አስቸጋሪ አጉረምራሚ ሰዎች እሺ አመጣው እሺ አንተ መጀመሪያ ከዛ ይዘን ወጣን እሺ መሪ ነው ይሁን ባንተ በጣም ነው ወንድምህን በእኛ ላይ ሾክ የወንድምህን ልጆች አበዛችሁት እያሉ የሚያወጣው በጣም አስቸጋሪ የሚመራበት በጣም አስቸጋሪ በአሁኑ ቢያስገርመኝ ሌላ ነገር አለ። ይህ አሁን የምናቀራው ታሪክ የተከሰተው መቼ ነው ስንል እስራኤል ከግብፅ ወጥተው ወደ 46 ቀናት ካለፉ በኋላ ነው ይሄ ሲና ምድረ በዳ የሚባለው ጋር የደረሱ። እንግዲህ በወጡበት እና አሁን ባሉበት ጊዜ መካከል ያለው ጊዜ ርቀት በጣም ትልቅ አይደለም። ነገር ግን እዛ ከደረሱ በኋላ የሚሆነውን ነገር ነው የምናየው። እንግዲህ በ45 ቀን አካባቢ ደረሱ። ብዙ ትዝታ አለ ማለት ነው። በግብፅ ሲወጡ የነበሩት የተለያዩ ተአምራትና መቅሰፍቶችን ያውቃሉ። እንዴት አድርጎ ቀይ ባህር እንደተከፈለ አይተዋል። በደረቅ ምድር ሲሻገሩ የተመለከቱ ሰዎች ናቸው። መንገድ ላይ የገጠማቸውን ነገር ሁሉ አይተዋል። ሌሊት የእሳት አምድ፣ ቀን ደመና ከፀሐይ የተከላከለላቸው እንዴት አድርጎ እንደመራቸው እግዚአብሔር ተመልክተዋል። እንግዲህ እነዚህ ሰዎች ከተወሰኑ ቀናት በፊት እንግዲህ አሁን በተለይ የምናጠናው ነገር የሚከሰተው በጣም ምዕራፍ ላይ እንደምናየው እግዚአብሔር ሲና ተራራ ላይ ይወርዳል። ሲና ተራራ ላይ ከወረደ በኋላ ሕጉን ይናገራል። ሕጉን ከተናገረ በኋላ የእስራኤል ሕዝብ ሆኖ ይጠፋል። እንዳጠፋ እግዚአብሔር አይናገረን። ሙሴ እባክህ አንተ ተናገረን፣ እግዚአብሔር የሚለውን ነገር ሁሉ እናደርጋለን ካሉ እሺ ብሎ ሙሴ በእነሱ ልመና መሰረት መልእክት ለመቀበል ወደ ተራራው ወጥቶ 40 ቀን ካለፈ በኋላ አሁን የኛ ሙሴ የት እንደገባ አናውቅም። ስለዚህ በፊታችን ይሄድ አምላክ ስራልን ብለው ለአሮን ነግረውት የወርቅ ጥጃ ሰርቶላቸው የሆነውን ታሪክ እናውቀዋለን። ከዛ በኋላ ስላለው ነው በተለይ ላይ አተኮረ። በተለይ እኔ በጣም የማይገርመኝ በጣም የሚገርመኝ ነገር ተራራው ላይ እግዚአብሔር ሲወርድ የሆነውን ነገር ባይናቸው ያዩት። ወደ መዝሙር 68:7 ላይ ሄደን ስናነብ ያን ጊዜ የሆነውን ነገር በተመለከተ እንደዚህ በሚል ያስቀምጠዋል። መዝሙር 68:7 እግዚአብሔር ሆይ በሕዝብህ ፊት በወጣህ ጊዜ በምድረ በዳም በተጓዝክ ጊዜ በሲና አምላክ በእግዚአብሔር ፊት በእስራኤል አምላክ በእግዚአብሔር ፊት ምድር ተንቀጠቀጠች ነው። ሲወርድ የምድር መናወጥ ሁሉ ነበረ። ሊረሳ የማይችል ክስተት ነበረ። ግን 40 ቀን ከዛ በላይ እንኳን ፈጀባቸው። በ40 ቀን ውስጥ እሱ ረስተው ይወርድ የሚል ጥያቄ አለ። ከዛ በኋላ ሙሴ ለ40 ቀን ሲለያቸው ያ ነገር ሲጠፋ ሲረሳ ያው እንግዲህ ዘጣት እቺን የሚሄዱ አማልክት ስራ አለን ብለው የሆነው ነገር ሆነ። ከዛ በኋላ ነው እንግዲህ ሙሴ በህይወቱ በጣም ተስፋ አስቆራጭ ነገር የገጠመው።
ያንን ነገር በተመለከተ ነው በተለይ ትኩረት ሰጥተን እንድናይ የምፈልገው። መጽሐፍ ቅዱሳችንን ወደ ዘጸአት ምዕራፍ 33 ላይ እንሂድና የመጀመሪያውን ቁጥር እንድናነበው እፈልጋለሁ። ዘጸአት ምዕራፍ 33 ቁጥር 1 እና 2ንም ጨምሬ አነበዋለሁ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ሂድ ለአብርሃምና ለይስሐቅ ለያዕቆብም ለዘርህ እሰጣታለሁ ብዬ ወደማልኩላቸው ምድር ወተትና ማርም ወደምታፈሰው ምድር አንተ ከግብፅ ምድር ካወጣኸው ሕዝብ ጋር ከዚህ ውጣ። አንገተ ደንዳና ሕዝብ ስለሆንክ በመንገድ ላይ እንዳላጠፋ እኔ በአንተ መካከል አልወጣምና። ይህንን የተናገረ እግዚአብሔር ነበር። እኔ አልወጣም በመካከል አልወጣም፣ ግን አንተ ይህንን ይዘህ ሂድ አለው። በዚህ ጊዜ መጀመሪያ እስራኤልን ለማውጣት እሺ ብሎ ሲስማማ የተስማማው እግዚአብሔር ከሱ አብሮት እንደሚወጣ እንደሚረዳው እንደሚደግፈው እርግጠኛ ስለነበረ ነው። አሁን ግን ምን አለው? ይህ ሕዝብ አንገተ ደንዳና ነው። እኔ በመካከላችሁ አብሬያችሁ መሄድ ከሆነ በዚህ ሕዝብ ስራ ምክንያት ይህ ሕዝብ ምን ያደርጋል? ይጠፋል። እንዳላጠፋችሁ እኔ አብሬያችሁ አልወጣም። ስለዚህ አንተ ይህንን ሕዝብ ይዘህ ና። በጣም ተስፋ የሚያስቆርጥ ነገር ነበረ ለሙሴ። የዚህ ጊዜ ነው እንግዲህ በጭንቀት የተሞላውን የምናየው ከእግዚአብሔር ጋር ሲነጋገር የምናገኘው። እግዚአብሔር ጋር ይነጋገራል። እግዚአብሔር እኔ ከእናንተ ጋር አልሄድም አለው። በዚህ አስደናቂ ዜና ምክንያት ሙሴ ለእግዚአብሔር ጥያቄ ይጠይቃል። ከእግዚአብሔር ጋር መነጋገር ይጀምራል። ሙሴ ሶስት ጥያቄዎችን ሶስት የተለያዩ ጥያቄዎችን ይጠይቃል። ጥያቄዎቹን ሶስቱንም ማስቀምጣቸው፣ ከዛ በኋላ እግዚአብሔር ምላሽ ደግሞ ቀጥሎ ልንመለከተው። መጀመሪያ ጥያቄው ቁጥር 12 ላይ ሄደን አሁን ባነበብነው ምዕራፍ ዘጸአት ምዕራፍ 33 ቁጥር 12 እና 13 ስናነብ እንዲህ ይላል። ሙሴ እግዚአብሔርን አለው፣ እነዚህን ሕዝብ ምራ ብለህ ነግረኸኝ ነበር፣ ከእኔ ጋር ግን የምትልከው ማን እንደሆነ አላሳወቅኸኝም። አንተን በስምህ አውቃለሁ፣ በፊቴም ሞገስ አግኝተሃል ብለህ ነበር። በእኔ ደስ ተሰኝተህ ከሆነ አንተን አውቀህና ያለማቋረጥ በፊትህ ሞገስ አገኝ ዘንድ መንገድህን አስተምረኝ። ይህ ሕዝብ የአንተ መሆኑን ከእግዚአብሔር ጋር ሲነጋገር የሙሴ ጸሎት ተራ ጸሎት ነበር። ብትብላቻ የፋጭት ሲሆነ ግት ብለኸኝ ነበር የሚል ቃል ታያላችሁ። እግዚአብሔር ከዚህ በፊት የተናገረውን ነገር እያነሳና እያስታወሰ የሚናገር ነበር። ይህንን ሕዝብ ምራ ብለኸኝ ነበር። ይህንን ሕዝብ ለመምራት የተነሳሁት እኔ አይደለሁም። ምራ ያልከኝ አንተ ነህ። ከእኔ ጋር ግን ማንን እንደምትልክ አልተናገርክም። ምክንያቱም አሁን በፊት አንተ እንደምትመራኝ ያውቃለሁ። ስለዚህ በዚህ አይነት ነበር የሚሄደው። አሁን ግን ይህንን ሕዝብ ምራ አልከኝ፣ እኔ ከአንተ ጋር አልወጣም አልከኝ። ከእኔ ጋር ታዲያ የሚሄደው ማን ነው? እንዴት ነው ይህንን ሕዝብ መምራት የምችለው አለና በስፍራ አውቄአለሁ፣ ሞገስ አግኝተሃልም ብለኸኛል። በእኔ ደስ ተሰኝተህ ከሆነ አውቀህና ያለማቋረጥ በፊትህ ሞገስ አግኝተህ እባክህን አስተምረኛል።
ትምህርት ያስፈልገኛል አለ። ይሄ ደግሞ የኔ ሳይሆን የማን ነው? ያንተ ህዝብ ነው አለና በዚህ መልኩ ነው ጥያቄውን መጀመሪያ ላይ ያቀረበው። የተሰጠውን ተስፋ አስታውሱ። ከዛ ጋር አገናኝቶ ጠየቀው። በመሃል እግዚአብሔር የመለሰው መልስ አለ። ስለዚህ በኋላ መለስበታለሁ። አሁን ግን የሙሴ ጥያቄ ይቀጥላል። እንግዲህ የመጀመሪያው ጥያቄ ነው ቅድም የነገርኩህ። ሁለተኛው የሙሴ ጥያቄ ደግሞ ቁጥር 15 ላይ እናገኘዋለን። 16 ጨምረን እናገኘዋለን። ከዚያም ሙሴ እንዲህ አለው፣ ሕልውናህ ከእኛ ጋር ካልሄደ ከዚህ አትስደደን። አንተ ከእኛ ጋር ካልሄድክ አንተ በእኔና በሕዝብ መደሰትህ እንዴት ሌላው ያውቃል? እኔንና ሕዝቤንስ ከገጸ ምድር ከሚገኙት ከሌሎች ሕዝቦች ሁሉ ልዩ የሚያደርገን ምን አለ? እኛ ከሌሎች ጋር ስንነጻጸር ያው ነን፣ ምንም ልዩነት የለንም። ሌሎቹ ኃጢአተኞች እንደሆኑ እኛም ኃጢአተኞች ነን። ሌሎቹ ጋር የሚታየው ነገር ሁሉ እኛ ጋር አለ። በእኛና በእነሱ መካከል ልዩነት የፈጠርከው አንተ ነህ። አንተ በመካከላችን ካልወጣ፣ አንተ አብረህን ካልሆንክ፣ ካላገዝከን፣ ካልረዳህን፣ ካልመራህን ከዚህ ባንሄድ ይሻላል። ምድረ በዳ ቢሆን በረሃም ቢሆን ያ ይሻላል። አንተ አብረን ስትሆን ብቻ ነው መንቀሳቀስ ያለብን። ግን ሁለተኛ ጥያቄ ያቀርባል። በመጨረሻ ላይ ዛሬ በተለይ ላተኩርበት የምፈልገው ሶስተኛው ጥያቄ እናገኘዋል። ቁጥር 18 ላይ አለ። ከዚያም ሙሴ እባክህን አሳየኝ አግናለሁ። እግዚአብሔር የሰጠው ምላሽ ደግሞ እንዲህ። እግዚአብሔር ወደ ሰጠው ምላሽ ስንመጣ በመጀመሪያ ተስፋ ነበር የሰጠው። እግዚአብሔር ተስፋ በመስጠት ነው ምላሹን ሲጀምር የምናየው። ቁጥር 14 ላይ ሄደን ስናነብ መጀመሪያ ለጠየቀው ጥያቄ የሚሰጠው መልስ እናያለን። እግዚአብሔርም ምን አለው? ሕልውናህ ከአንተ ጋር ይሄዳል፣ እረፍትም እሰጥሃለሁ። ሕልውናህ የሚለው ቃል እንግሊዘኛው ፕሬዘንስ ነው የሚለው መገኘት፣ እግዚአብሔር አብሮ የመሆኑን ነገር ጭምር የሚያሳይ ቃል ሆኖ እናገኛለን። እና እግዚአብሔር እኔ ከአንተ ጋር ሆናለሁ እያለው ነው መልስ እየሰጠ ያለው እና እረፍትም እሰጥሃለሁ አለ። ከዛ በኋላ ነው እንደገና ይደግምና አዎ አንተ ከእኛ ጋር ካልሆንክ አትስደደን የሚለው ሁለተኛው ጥያቄ ነው። ከዛ በኋላ ሁለተኛ የመለሰለት መልስ ቁጥር 17 ላይ እናገኛለን። እግዚአብሔር ሙሴን በአንተ ደስ ስላለኝና በስም ስለማውቅህ የጠየቅከውን ያንኑ አደርጋለሁ አለ። ስለዚህ ሁለተኛ ላይ ምንድን ነው ያለው? የጠየቅከውን ያንኑ አደርጋለሁ። ወገኖቼ የለመናችሁትን ልመና አደርግላችኋለሁ ብሎ እግዚአብሔር ሲመልስ ምን አይነት ስሜት ነው የሚሰማችሁ? በቃ የለመንከውን ያንን ሁሉ አደርጋለሁ። ወደ ኋላ እኮ መለስ ብላችሁ የበፊቶቹን ምዕራፎች ብታነቡ ዞር በል ይሄንን ህዝብ አጠፋለሁ ሌላ ነገር ሁሉ ታያላችሁ። የለመንከውን ሁሉ አደርጋለሁ። የጠየቀኝ ነገር መካከል የሚቀርብህ ምንም ነገር የለም አደርጋለሁ ሲለው ሙሴ የሚቀጥለው ጥያቄ ከዛ በኋላ ነው እባክህ ሙሴ ስለ እግዚአብሔር የበለጠ ማወቅ ፈለገ። ስለ እግዚአብሔር የበለጠ መረዳት ፈለገ። ያንን ለመረዳት ማድረግ የሚገባውን ነገር ሁሉ ማድረግ እንዳለበት አወቀ። ስለዚህ ምን አለ? ጌታ ሆይ አዎ አላየሁም፣ አልተረዳሁም፣ አላወቅሁም ማለት ነው። እኔ አንተን ልረዳና ላውቅ እፈልጋለሁ። ስለዚህ ክብርህን አሳየኝ። የመጨረሻው ጥያቄ ለመመለስ በጣም አስቸጋሪ ነው። ለምንድን ነው ስንል እግዚአብሔር ምን ይላል? ቁጥር 19 እስከ 23 ያለውን ስናነብ የሚናገረው ነገር ቁጥር 20 ላይ ያለውን ቃል ማንበብ ፈልጋለሁ። ነገር ግን ማንም እኔን አይቶ መኖር ስለማይችል ይሄን ማየት
አትችልም። ምክንያቱም ሙሴ እግዚአብሔርን ቢያይ ምን ይሆናል? ይሞታል። ሰው እግዚአብሔርን አይቶ መኖር አይችልም፣ ይሞታል። አስቸጋሪ ጥያቄ ነው የጠየቀው። ግን እግዚአብሔር አምላክ በጣም ትልቅ አምላክ ነው። ምንድነው ሲመልስ የመለሰለት መልስ ስንል አንደኛው በእኔ ዘንድ ቦታ አለ ይላል። አንብቦ እንዳለ ሙሉ ቁጥሩ እግዚአብሔርም እንዲህ አለ፣ መልካምነቴ ሁሉ በፊትህ እንዲያልፍ አደርጋለሁ፣ በፊትህም ስሜን እግዚአብሔርን አውጃለሁ። ለምምራው ምሕረት አደርጋለሁ፣ ለምራራለትም ራራለሁ። ነገር ግን ማንም እኔን አይቶ መኖር ስለማይችል ፊቴን ማየት አትችልም። ከዚያም እግዚአብሔር እንዲህ አለ፣ በአጠገቤ ስፍራ አለ፣ አንተም በዓለት ላይ ትቆማለህ። ክብሬ ሲያልፍ በዓለቱ ስንጥቅ ውስጥ አደርግሃለሁ። ከዚያም እስከማልፍ ድረስ በእጄ ጋርድሃለሁ። ከዚያም እጄን አነሳለሁ፣ ጀርባዬንም ታያለህ፣ ፊቴን ግን ማየት የለብህም ወይም ደግሞ ፊቴ ግን አታየውም። አስቸጋሪ ነው የጠየቀው ጥያቄ፣ አስቸጋሪ ነው። አስቸጋሪ ቢሆንም ግን እኔ ለዛም መልስ አለኝ፣ ለዛም መልስ አለኝ። በእኔ ዘንድ ስፍራ አለ። ይህንን ጥያቄን መልስ መመለስ የሚያስችለኝ ቦታ አለ። ወገኖች አንድ ነገር ልንገራችሁ። ወደ እግዚአብሔር ወደ አምላካችን ቀርበን ለምነነው እግዚአብሔር ለእኔና ለእናንተ መልስ ለመስጠት የሚያስቸግረው ምንም ነገር የለም። ለእያንዳንዱ ጥያቄ እንደ ፈቃዱ በሆነ ሁኔታ መልስ መስጠት የሚችልበት መንገድ አለ። ያሰብነውን ሙሉውን ነገር ላናገኝ እንችላለን። ምክንያቱም በልዩ ልዩ ምክንያት እዚህ ላይ ለራሱ ለሙሴ አደገኛ ስለነበረ ነው ሙሉ ለሙሉ ራሱ ሊገልጽለት ያልቻለው። ነገር ግን የሚችልበትን ነገር ሲያመጣ በእኔ ዘንድ ስፍራ አለ፣ ወደዛ አመጣሃለሁ፣ በዓለቱ ላይ አኖርሃለሁ። ካለፍኩ በኋላ ጀርባዬን እንድታይ በዓለቱ ስንጥቅ ውስጥ ጀርባዬን ካለ ይባል እግዚአብሔር ለምትጠይቁት ጥያቄ ሁሉ መልስ አለ። ሙሴ እንደዛ አለ። ክብሩን ጠየቀ፣ ማየት ፈለገ። ስለዚህ ቶሎ ቶሎ መሄድ አለብኝ። ውጤቱ ምን ይመስላል የሚለው ነገር ብቻ እንካው። የመጀመሪያው ወደ እግዚአብሔር እየቀረበ እየተጠጋ በመምጣቱ ምክንያት የተከሰተው ውጤት ምንድን ነው ስንል ወደሚቀጥለው ምዕራፍ ላይ ሄደን ነው በዚህ ውስጥ ሄደን ስናነበው መመልከት የምንችለው ነገር አለ። ዘጸአት ምዕራፍ እግዚአብሔር ወርዶ ሲናገር ያለው ቁጥር 8 ላይ ምዕራፍ 34 ላይ ሄደና ቁጥር 8 ላይ ሙሴም ፈጥኖ ወደ መሬት ተጎነበሰና ሰገደ ይላል። የመጀመሪያው ውጤት ምንድን ነው የመጣው? ስግደት። ወደ እግዚአብሔር ስትቀርቡ፣ ወደ እግዚአብሔር ስትጠጉ፣ እግዚአብሔርን ስታውቁት የመጀመሪያው ብላሻቱ ብሎ ነው እግዚአብሔርን ለማምለክ የተከፈተ ማንነት። ምንም ነገር አታዩም። በዙሪያችሁ ያለውን ነገር ለመመልከት አይደለም የምትጓጉት፣ ለእግዚአብሔር ለአምላክ ለመስገድ። ስለዚህ የመጀመሪያው የስግደትና የአምልኮ ምላሽን ሲሰጥ እናያለን። ቁጥር 9 ስናነበው ይላል እንደዚህ በማለት ይናገራል። አቤቱ በፊትህ ሞገስን አግኝቼ እንደሆነ ይህ አንገተ ደንዳና ሕዝብ ነውና ጌታዬ በመካከላችን ይሂድ፣ ጠማማነታችንና ኃጢአታችንን ይቅር በለን፣ ርስትህን ተቀበለናል። አልሄድም የምትለውን ሀሳብህን ተው። አንተ መሐሪ ነህ አውቄሃለሁ፣ አንተ ታላቅ ነህ አውቄሃለሁ፣ እባክህን አንተ በመካከላችን ይሂድ። እንደዛ ብሎ ሲሰግድልናል። እግዚአብሔርን ወደ ዋው ሲመጣ እግዚአብሔር ከእሱ ጋር እንዳይለየው እንዳይቀጠረው መፈለግና የመስገድ ይላል። የአምልኮ ነገር እናይበታለን፣ የትህትና ነገር እናይበታለን። ሰው ከእግዚአብሔር ጋር ሲገናኝ እግዚአብሔርን የሚያመልክ ሰው ከእግዚአብሔር ጋር ሲገናኝ ከትዕቢት ይልቅ ትህትና ነው የሚሞላው። ወገኖቼ ክብርን አሳየኝ ብሎ ሲጠይቅ የእግዚአብሔርን ክብር በማየቱ ምክንያት በሙሴ ላይ ከተከሰቱት ነገሮች መካከል የመጀመሪያው። ስለዚህ
ዛሬ የእናንተ ህይወት አምልኮን በሚመለከት ምን ይመስላል? ለእግዚአብሔር መስገድን በሚመለከት ምን ይመስላል? እግዚአብሔር ከእኛ ጋር እግዚአብሔር ከእኛ ጋር ይመጣል። በሰጠት ሁኔታ ያለ ይህንን ልንነገር ራሳችን ልንፈትሽ የሚገባ ነገር። ሁለተኛው ግን በጣም ያስገርመኛል። ቁጥር 29 ላይ ጌታን ስናነብ የምናየው ውጤት 30ንም ጨምሬ አነበዋለሁ። 29 እና 30 እንደዚህ ይላል። እንግዲህ እንዲህም ሆነ ሙሴ ከሲና ተራራ በወረደ ጊዜ ሁለቱ የምስክር ጽላቶች በሙሴ እጅ ነበሩ። ሙሴም ከተራራው በወረደ ጊዜ እግዚአብሔር ከእርሱ ጋር ስለተነጋገረ የፊቱ ቁርበት እንዳንጸባረቀ አላወቀም ነበር። አሮንና የእስራኤል ልጆች ሁሉ ሙሴን ባዩ ጊዜ እነሆ የፊቱ ቁርበት አንጸባረቀ፣ ወደ እርሱ ይቀርቡ ዘንድ ፈሩ። ሲያዩት የሙሴ ፊት ቆዳው ያንጸባረቃል። ከእግዚአብሔር ጋር ነበረ። ከእግዚአብሔር ጋር ስለነበረ ፊቱ ያንጸባረቅ ነበር። ግን አንድ ነገር ታያላችሁ። ሙሴ ግን ምን አላደረገም? ይቻላል። እንግዲህ አስቡ፣ እግዚአብሔር በሕይወታችሁ ሲሰራ እናንተ አይደላችሁ የምትናገሩት። ሌሎች ሰዎች አይተው ይመሰክሩላችኋል፣ ይናገራሉ። እኔ የምንል ከሆነ እግዚአብሔር ጋር ሙሴ አያውቅም፣ ፊቱን አብራቱን አያውቅም። ይሸፉት እንዲያው ወደ እዝራው የምትሄዱት ኑ እያለ ጠራቸው። ነጥቆ ደንግጠው ነው እየሸፉት ያሉ። ወገኖቼ ከእግዚአብሔር ከአምላካችን ጋር እንደ ሙሴ ይገናል። እንደ ሙሴ እንያያዝ። ያን ጊዜ ፊታችን ያንጸባርቃል። ያን ጊዜ እኛ እኮ ስለ ስራችን መናገርም አያስፈልገንም። እግዚአብሔር ራሱ ስራችን ይገልጣል። እግዚአብሔር ራሱ ክብሩ በእኛ ላይ ይታያል። ክብርን አሳየን ስንለው ያ ያየነው የእግዚአብሔር ክብር እግዚአብሔር ጋር ብቻ አይቀርም፣ እኔና እናንተ ጋር ያ ክብር ይታያል። ሌሎችን ሰዎች ጭምር ወደዛ ክብር የምንጠራ ሰዎች እንሆናለን። ውጤት አለው ከእግዚአብሔር ጋር መሆን፣ ውጤት አለው ከእግዚአብሔር ጋር ማሳለፍ፣ እግዚአብሔርን ማምለክ። ወገኖቼ ወደ ቤተክርስቲያን መምጣታችን በእኔና በእናንተ ውስጥ ነው አምጥቷል፣ ውጤት አምጥቷል። ሌሎች የሚናገሩለት፣ ሌሎች የሚያውለት፣ እኛ የምናወራው ማለት ነው። ሌሎች ሊናገሩለት የሚያስችል አይነት ውጤት በእኛ ውስጥ አይቷል። ሙሴን እኮ ስታው ከዛ በኋላ ምን ያደርግ ነበር ይላል? ሸፍነው ነበር ሁልጊዜ ከእግዚአብሔር ጋር ለመገናኘት ብቻ ሲሆን ያን ጊዜ የተለያዩ ከተረፈ ግን ወደ ህዝቡ ሲቀርቡ ጊዜ ፊቱ ይሸፍን ነበር። ለምን? ፊቱ ስለሚያንጸባርቅ የእስራኤል ከሙሴ ጋር እንኳን ቀርቦ ለመነጋገር ምን ያደርጉ ነበር? ወደ እግዚአብሔር ጋር ግን ሲቀርባ ምንም መሸፈን አያስፈልገው። ከእግዚአብሔር ጋር የተጣበቀ ማንነት ዛሬ ምንና እናንተ በዛ ነው ያስፈልገው። ከዚህ የተነሳ ነው የኔና የእናንተ ጥያቄ በሙሴ ዛሬ ሊሆን ይገባል። ከፊት ለፊታችን ያለው ምንም አይነት እንቅፋት ይሁን፣ ምንም አይነት ችግር ይሁን፣ ተስፋ የሚያስቆርጥም ነገር የገጠመን ይሁን፣ ወደፊት ብለን እንዳንራመድ የሚያደርገን ነገር ይሁን፣ ያ ነገር የመጣው በእኛ በራሳችን ስህተት ምክንያት ነው። በምንም ምክንያት ይሁን ግድ የለም። ምክንያቱም ምንም ሊሆን ግድ የለም። ግን አንድ ነገር አለ። እኛ እንደ ሙሴ ጥያቄያችን ቢሆን እባክህ ክብርህን አሳየን። ያ መሬትን ከሚያንቀጠቅጠው ማንነት ባሻገር ያለው ከእግዚአብሔር ጋር የሚያስተሳስረንና የሚያቆራኝልን ያለን ቤተክርስቲያን ስንመጣ ልናገኝ የሚገባን ያንን አግኝተን ከእግዚአብሔር ጋር ፊት ለፊት መያያዝና መተሳሰር ከቻልን ወገኖች ያን ጊዜ እውነተኛው ክርስቶስ በእኔና በእናንተ ላይ ይንጸባረቃል፣ በእኔና በእናንተ ላይ ይታያል። ለዓለም ያን ጊዜ ብርሃን መሆን እንችላለን። ያ የሚያንጸባርቀው የሙሴ ፊት እኔና እናንተ ላይ መጥተው ይችላል። ስለዚህ ይህንን እንድናስተውል አስተውለንም በእግዚአብሔር ለአምላካችን ክብር ለእኛ በረከት ሊሆን የሚችል ክርስቲያናዊ ሕይወት መኖር እንድንችል እግዚአብሔር አምላክ ለሁላችንም ጸጋ ያብዛልን።